መላከ ሰላም ቀሲስ መሰረት አለነ ቅድም ካስተማሩ እንዲያው አንድ ቃል ስሜቴን ኮረኮረ። የድሮ ነገስታት አስተሳሰባቸው ምን ያህል ግሩም እንደነበር እሳቸው ካስተማሩት ታሪክ የነበሩትን ንጉስ የተናገሩት በጣም ገርሞኝ ነው። ህዝቡ ያ ዘንዶ ሰይጣን እንዳይጨርሳቸው ተሰደን እንሄዳለን፣ አንድ በአንድ ሳይጨርሰን ብዙ ልጆቻችን ቀጠፋቸው፣ ሚስቶቻችን ሴቶቻችን እኛን ሳይጨርሰን ቦታ ለቀን እንሄዳለን ሲሉ አትሂዱ፣ እዚህ ለዘንዶ አንዲት ልጅ ነው ያለች መወዳት ምትክ የሌላት እሷን እሰጣለሁ አሉ። አይደለ ቅድም የተባለ የሚገርም ነው። የአሁኑ ንጉሶች የአሁኑ ነገስታት እንደዚህ አለ። ሰው ሄዳለው ካለ ምንም አይመስላቸውም። ወይም ደግሞ ሄዳለው ካለ እዛው ያጠፉታል፣ ዘንዶ ይሆኑበታል ራሳቸው። ቤሩትን ጠቅሰው ነው ያስተማሩት። አሁን ሰሞኑን እኔ አሩሲ ቤሩትን ትመስለኛለች እሳቸው ካስተማሩት እንኳን ስነሳ ዘንዶው እያጠፋቸው፣ ዘንዶው በየቀኑ እየገደላቸው፣ ዘንዶው ደማቸውን እየላሰው የሚደርስላቸው አጥተው አይዟችሁ ብሎ የኔ ልጅ የሚል ንጉስ የለም ይደርስላቸው። ሀገር ተለቀው በየቦታው ሀገራችን ሲሰደዱ እንኳ ነገስታቱ በተሰደዱበት በፈለሱበት ቦታ እንኳ በጤና መኖር አይችሉም እና እግዚአብሔር ከዚህ ክፉ ዘንዶ እኛን ይሰውረን። ሌላው ስለ ቅዱስ ጊዮርጊስ ሲናገሩ ንጉሱ እንዲያገባ ጠይቆት ነበር። ግን በእመቤታችንም ራሱ የቅዱስ ጊዮርጊስ የወደፊት ህይወቱ እግዚአብሔር ተወሰነ ስለነበረ የእሱ ዓላማ ሌላ ሆነና ወደ ወንጌል ሄደ። በአሁኑ ጊዜ ያለን ሰዎች ግን ንጉስ ልጅን አግባ ቢል ወንዶች እንደው እምቢ ትሉ ይመስላችኋል? እምቢ ትላላችሁ? አንድ ንጉስ ልጅን ልዳርላችሁ ቢል አሁን ምንድን ላይ አይመስለኝም። አንድ እንዲያው አባባል አለ። እሱን ተናግሬ ወደ ስብሐት ብለን ወደ ጸሎት ነው የሚሄደው። አንድ ሰው ሁለት ሚስት ነበረው ይባላል። በህግ አንድ ሚስት ነው አይደል የሚፈቀደው? ከህግ ውጭ ግን ሁለት ሚስት ነበረው ይባላል። አንድ ሰው አንደኛዋ ወጣት ናት፣ ልጅ ነች፣ ከሱም እድሜ በታች። ሁለተኛዋ ደግሞ ከሱም እድሜ በላይ ጠና ያለች ነች። ሰውዬው ደግሞ መካከለኛ እድሜ ያለ። ሁለት ጸጉር አጥተዋል። ሁለት ጸጉር ታውቃላችሁ ምን ማለት ነው? አዎ ግማሹ ሸብቷል፣ ግማሹ ጥቁር ነው። ሰርገኛ ማለት ነው። አሁን በእድሜ ጠና ያለችው ሚስቱ እንደሷ እንዲሆንላት ወጣት ሆኖ እንዳይተዋት ጥቁሩን ጸጉር ትነቅላለች አሉ ማለት ነው። ጥሏት እንዳይ ደግሞ ወደ ወጣቷ ደግሞ ሚስቱ ሲሄድ እንዳያረጅባት ነጩን ትነጫለች። መጨረሻ ላይ ሰውየው መላጣ ሆናል። የሚገርማችሁ መላጣ ሲሆን እንኳ ባልከፋ ብዙ ሰው መላጣ ነው። ግን ጸጉር ሲነጭ መላጣ ብቻ ሳይሆን ገጣባ ነው የሚሆነው። ገጣባ ደግሞ ጭነት የበዛበት አህያ ምናምን ነው። ገጣባ መሆን ከባድ እና ገጣባ እንዳልሆን ወይ በአንድ እንጽና ወይም በጊዮርጊስ እንሁን ለማለት ነው። በዚህ በስደቱ ዓለም በውጭ እውነት ለመናገር የትዳሩ መንፈስ ትንሽ ላይ
ሰርፍ ማለት አለበት። መላጣ እንዳይሆን የዚህ የመላጣና የገጣዋ ብቻ ሳይሆን ዘላለማዊ ሕይወት ዘላለማዊ ሞት አለና እንዲህ እንዳይሆን በአንድ በእግዚአብሔር ሕግ እንጽና ወይም እንደ ጊዮርጊስ እንሆን ለማለት ነው። ስብሐት ለአብና መላከ ገነት ጸሎት ነው የጸለዩት። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስተኀፈረነ ለሰበደ ስሙ ያድቅሐነ ወአምልኮቱ ያጽንዐነ እግዝእትነ ማርያም አይረጊ ጸሎተነ ወአስተስሪ ኩሎ ኃጢአተነ ከመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘአሰየነ ዘንተ ጽዋ ወለዘሠርዐ ለነ ሲሳየነ ወአራዘነ ወለዘተአገሠ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱስ ወደሞ ክቡር ወለዘአብጽሐነ እስከ ዛቲ ሰዓት ፈቃዱ ለሰቦተ ሰማያን ከክፉ ነገር ይሰውረን፣ የመጣነውን ያስማማልን፣ በዓሉን በዓለ ሰላም በዓለ ክብር ያድርግልን። ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ከሊቀ ሰማዕታቱ ከቅዱስ ጊዮርጊስ ከቅዱሳን ሁሉ በረከት እንዲያሳትፈን በሰላም ያዋለን በሰላም እንዲያሳትፈን ተስፋችን እንዲያሳምርልን። አቡነ ዘበሰማያት አባታችን እግዚአብሔር